ዛሬ በተጫዋቾችና በክለቦች ታሪክ ስለ አንድ ዳኛ እናወራለን። ይህ ዳኛ ማን ነው? ከሰው ጋር ተግባቢ ነው። ተጫዋች ሳቂታ፣ የማያውቁት ሰዎች ከርቀት ተመልክተው ይህ ሰው የድሬዳዋ ልጅ መሆን አለበት ሲሉም ይናገራሉ። እውነት ነው። የድሬዳዋ ልጅ ተግባቢ፣ ተጫዋች ሳቂታ፣ ያየው ሁሉ ፈገግታው ከፊቱ የማይጠፋ ድንቅ ሰው ነው። ይህ ሰው ማን ነው ካላችሁኝ፣ በውቢቷ ከተማችን ድሬዳዋ ተወልዶ ያደገ ሲሆን እንዲሁም በዚቹ ከተማ ትምህርቱንም ያከናወነ ሲሆን ህብረተሰቡ ሰላም ሰላም እንዲገባ ትልቅ ስራን የሚሰራው የከተማችን ኩራት የሆነው የድሬዳዋ ፖሊስም አባል ሲሆን ኢንስፔክተር ፌደራል ዳኛ ተስፋዬ ዋለልኝ ወይም ደግሞ በቀጠል ስሙ ጳውሎ ማልዲኒ ይባላል። ፌደራል ዳኛ ተስፋዬ ዋለልኝ ወይም ደግሞ ጳውሎ ማልዲኒ በውቢቷ ከተማችን ድሬዳዋ ላይ የሚገኙን የከፍተኛ ሊግ እንዲሁም ደግሞ የሁለተኛ ዲቪዚዮን የተለያዩ ጨዋታዎችን በመዳኘት ይታወቃል። ከዛም ባሻገር ደግሞ በክልሎችም እየሄደ የዳኝነት አገልግሎትን እየሰጠም የሚገኝ ሲሆን ታዲያም በየጊዜው የሚሰጠው የኢትዮጵያ እግር ኳስ ፌዴሬሽን የዳኞች የአቅም ብቃት መፈተሻ ኩፐር ቴስት ወይም ደግሞ በአሁኑ በአዲሱ ስያሜው ዮዮ ይህንን የፍተሻ የአቅም ብቃት ፈተና ብቃት መፈተኛ ኩፐር ቴስት ወይም ዮዮ ለመፈተን ከተለያዩ ክልሎችና መስተዳደሮች የሚገኙ ሲሆን በዘንድሮም የኢትዮጵያ ከፍተኛ ሊግን ለመዳኘት በዋና ዳኝነት ላይ 38 ዳኞች የተሳተፉ ሲሆን ከ38 ውስጥም 15ቱ ማለፍ ችለዋል። ከነዚህ 15ቱ ካለፉት ውስጥም ደግሞ በውቢቷ ከተማችን ድሬዳዋ ማለፍ የቻለው ብቸኛው የውቢቷ ከተማችን ድሬዳዋ ዳኛ ፌደራል ዳኛ ተስፋዬ ዋለልኝ ጳውሎ ማልዲኒ ነው። ፌደራል ዳኛ ተስፋዬ ዋለልኝ ጳውሎ ማልዲኒ በአሁኑ ሰዓት ላይ በሐዋሳ የኢትዮጵያ ከፍተኛ ሊግን እጅግ ተጠባቂ የሆኑ ጨዋታዎችን በመዳኘት ላይ ይገኛል። ታዲያም በየጨዋታው እጅግ አጀብ ያስባለ የዳኝነት ስራዎችንም እያከናወነ ይገኛል። ይህ ውቢቷ ከተማችን ድሬዳዋ ያፈራችው ድንቁ የመሃል ዳኛ ፌደራል ዳኛ ተስፋዬ ዋለልኝ ጳውሎ ማልዲኒ እጅግ አጀብ እያስባለ እያስጨበጨበም ይገኛል በሐዋሳ። ታዲያ ለዛ ነው ለካ በድሬዳዋ የሚገኙ የሱ አድናቂዎች ጳውሎ አንደኛ የሚል ቅጥያ ስምም ይሰጡታል። ባዩትም ቁጥር ጳውሎ አንደኛ ይለያል የሚል ድምጽም እንሰማለን። ጳውሎ አንደኛ በዘንድሮ በኢትዮጵያ ከፍተኛ ሊግ ላይ በሐዋሳ እጅግ አጀብ ያስባለ እንቅስቃሴን እያከናወነ ይገኛል። ኢንስፔክተር ፌደራል ዳኛ ተስፋዬ ዋለልኝ ጳውሎ ማልዲኒ ውቢቷ ከተማችን ድሬዳዋን በሐዋሳም ተገኝተ ስላስጠራህልን ከልብ እናመሰግናለን። በርታልን፣ ጠንክርልን፣ ከዚህ በላይ እንጠብቃለን። ውድ የኦሲ ድሬ ቤተሰቦች በቀጣይ ሌላ ዳኛ ታሪክ ወደ እናንተ የማደርስ ይሆናል። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሌላ ሰው እንዲደርስ አድርጎ እኔ የእናንተ ፈጣን መረጃ አድራሽ ዮሲ ድሬ ነኝ፣ የድሬው ልጅ። መልካም ምሽት ይሆንላችሁ።